ብታምኝበትም ጥፋት ተሰርቷል። እሱ ነፍ ጊዜ አጥፍቷል ብያለሁ ከዚህ በፊት። አንቺም ስታጠፊ ደግሞ መናገር ግዴታዬ ነው። ይሄ ነገር አሁን ነገርሽ መቆጣትሽ እኮ ኢትስ ኦኬ፣ ግን ከአንዳንድ እኔ ላይ እንደዚህ መቀየርሽ ግን በጣም ዊርድ ነገር ነው። እሱ ከአንዳንድ አይደል እንዴ ተቀየርኩት እሱ ላይ ለምን ገረመሽ? በፍጹም ወይስ እሱ ጋር ወንድም ስለሆነ ቻለ አንቺ ስላልሆንሽ አልቻልሽም? ያ ነው ልዩነቱ ምናምን እሺ፣ ያ ነው ልዩነቱ። እሺ እሱ ወንድሜ ስለሆነ ቻለ አንቺ ስላልሆንሽ ነው ያልቻልሽው አይደለም? ወይስ እንደ እህት አታየኝም ነበር ማለት ነው? አይደለም። እሺ እና ታዲያ ለምን ከበደሽ ታዲያ? ስቆጣሽ ልክ ናት እኮ እዚህ ጋር እኮ አጥፍቻለሁ ቤተሰብ ትዳሬ ለመመለስ ቢሆንም ልክ አልሰራውም። ለምን አልሽ? ሊሆን ይችላል እኮ ከአንዳንድ ግን ተቀየረሽ አንድ ሰው ሄደሽ ደግሞ ልታሽሞለምኛት እንዴት ነበር ስታረጊያት የነበረው? ቆይ አንድ ብዙ ሲቀጥል ደግሞ በቃ ብዙ ጊዜ የፎከርሽውና የዛትሽው አይ ቲንክ ለዚህም ይመስላል በቃ ማለት ውስጡ የምሰል ነው የሚመስለው። ከዛ በኋላ ካገኘሻት በኋላ አወራርሽ የሚገርም ነው። በቃ ደስ ይላል። በጣም ጥሩ ነገር ላይ ነው ያላችሁ። አሁን ለነሱ አንድ ጥያቄ ነው። ጥሩ ነገር ላይ ለማድረግ ነው እስካሁን እየጣርሽ ያለሽው። እኔ እንደተረዳሁት እንዳየሁት የምታሳየውንም የምትተገብሪውም ያንን ነው እያሳየን ያለው። ስለዚህ አንድ ጥያቄ አልተቀየርኩም ብትይ ማንም አይቶ የሚፈርደው ነገር ስለሆነ ኢትስ ኦኬ ኖርማል ነገር ነው።